በኢትዮጵያ የፖለቲካ ምህዳር ላይ ኢትዮጵያን ለዚህ ለውድቀት የዳረገው ለዚህ ለፖለቲካ ቀውስ የዳረገው በርካታ ኃይሎች ናቸው ማለት ይቻላል። በዋና ተዋናይ ሆኖ በዋና መሪነት የሀገሪቷን የውድቀት እና የፖለቲካዊ ክራይሲስ በመሪነት የሚመራው የብልጽግና መንግስት አብይ አህመድ ቢሆንም ለዚህ አጫፋሪ የሆኑ አሸርጋጅ የሆኑ አጨብጫቢ ሆኖ በጎን በጎን የሱ የጥፋት ኃይልነት ወይም ደግሞ የጥፋትን ሴራ እንዲገፋበት ትልቁ ጉልበት የሆኑ ደግሞ የፖለቲካ ኃይሎች እና የኤሊቶች አሉ ማለት ይቻላል። ስለዚህ መጥቀስ የምንችለው እንግዲህ የብልጽግና መንግስት የጥፋት ኃይል መሆኑን ማንም ኢትዮጵያዊ የሚያምነው ነው። ነገር ግን ብልጽግና ከዚህ ከእኩይ ተግባር ከአፍራሽ ኃይልና አገርን ከመበጥበጥ ከግጭት ጠማቂነት አሳሰብ እንዲወጣ ወደ ሀገራዊ የፖለቲካ መድረክ መጥቶ ሀገራዊ አንድነትን የሚያስቀጥልበት የፖለቲካ ምህዳሩን አስፍቶ የሁሉም የፖለቲካ ኃይሎችን በአንድ የፖለቲካ ውይይት መድረክ አሰባስቦ የሀገር አንድነትን እንዲወያይ የሚያስገድዱ ተጽዕኖዎችን እንዳይደረግ ከፍተኛ የሆነ አጫፋሪ ሆኖ አሸርጋጅ ሆኖ የጥፋት ኃይልነቱን እንዲገፋበትና እልም ብሎ በጥላቻ እንዲሰክር ያደረጉ ኃይሎች አሉ። ከዚህ መካከል እንግዲህ ኢትዮጵያኒዝም የሚባሉ ወይም ኢትዮጵያኒስት ነን ብሎ ራሳቸውን እንደ የአንድነት ኃይል አድርጎ የሚያስቡ ግን ኋላ ቀርና አገር አፍራሽ የሆኑ አስተሳሰብ የሚያራምዱ የፖለቲካ ኃይሎች የትየለሌ ናቸው። እነዚህን ለምሳሌ መጥቀስ ይቻላል። አንደኛ እነዚህ ኃይሎች እነማን ናቸው መሆናቸው አፍራሽ የኢትዮጵያ አንድነትን የሚያፈርሱ አገርን የሚበጠብጡና የኢትዮጵያን ሕልውና ወደ አደጋ የከተቱ ኃይሎች እነዚህ ናቸው ከሚል አሳሰውን ብገልጽ በዛ ልክ እነማን መሆናቸውን አድሬስ ማድረግ ወይም እነሱን መለየት። ለምሳሌ አንደኛ የኢትዮጵያን ብሔር ብሔረሰብ መብት የማይቀበሉ ናቸው። ራሳቸው የተወሰነ አንድ ብሔር ተወካይ አድርገው ወይ ደግሞ አንድ ክልል ወይ የሆነ አካል ተወካይ አድርገው ይሰብካሉ። በተቃራኒው ደግሞ የሌላውን ብሔር ደግሞ ከናካቴው መኖሩንም ይክዳሉ። አለሁ ብሎ ከታገለም ደግሞ የጥፋት ኃይል ነው ብሎ ወይም ደግሞ ጽንፈኛ ብሎ ይፈርጃሉ። አገር አፍራሽ አንድነት አፍራሽ ብሎ ይፈርጃሉ። እነዚህ ኃይሎች የኢትዮጵያ ብሔር ብሔረሰቦች ዛሬ የተፈጠሩ ሳይሆን ለሺህ ዓመታትን አብሮ ያሳለፉ በርካታ ዘመናትንም ባብሮ መልካሙንም ክፉንም ሁሉንም ነገር አብሮ ያሳለፉ ክፉ ደጉን ሁሉ አልፎ እዚህ ደረጃ ላይ የደረሱ ለአንድነት የማይደራደሩ የየራሳቸው ማንነት የየራሳቸውን ቋንቋ እንደ ውበት እንደ ጸጋ የሚመለከቱ ጠንካራ ህዝቦች ናቸው ማለት ይቻላል የኢትዮጵያ ህዝቦች። ከነዚህ የበቀሉ አተላ የሆኑ ህዝቦች ግን ከነዚህ የበቀሉ የአባቶቻቸውን ታሪክ የማይረዱ በራሳቸው ስሜትና በራሳቸው ምርቃና የሚጓዙ የፖለቲካ ኃይሎች ተፈጥሮ ግን ዛሬ አገው ሲባል ዛሬ ወያኔ የፈጠረው፣ ቅማንት ሲባል በወያኔ የተፈጠረው፣ ሌላ አፋር ሲባል፣ ቤኒሻንጉል ሲባል፣ ጋምቤላ ሲባል፣ ሲዳማ ሲባል ወያኔ የፈጠረው አድርጎ የሚስሉ የፖለቲካ ኃይሎች አሉ። በጣም ያሳፍራል። እንዲህ አይነት በ21ኛው ክፍለ ዘመን ላይ ለዛውም ኢትዮጵያ የስልጣኔና የአብሮነት የአንድነት የነፃነት ተምሳሌት ከምትባለው ሀገር ላይ እንዲህ አይነት አስተሳሰብ ያላቸው የፖለቲካ ኃይሎች ቀለም የቆጠርነ ፊደል የቆጠርነ ከሚሉ ሰዎች መገኘት በጣም ያሳፍራል። ሌላኛው ከዚህ አስተሳሰብ ጋር የሚያራምዱት ሌላኛው ደግሞ ምንድነው? የኢትዮጵያ የብሔር ብሔረሰቦች እውቅና ቋንቋቸውንና ማንነታቸውን ማክበር ለአንድነት አፍራሽ ነው ብሎ ያምናሉ። የኢትዮጵያ አንድነት እኮ የኢትዮጵያ ሀገርነት እኮ ለዘመናት ሲኖር ቋንቋዎችም ለዘመናት አብሮ የኖሩ ናቸው። ማንነቶችም አብሮ የኖሩ ናቸው። ማንነቶቻቸውንም አብሮ ያሳልፉ ናቸው። ምናልባት የተካሄዱ ጦርነቶችም ካሉ የስልጣን ፉክክሮች በየዘመናቱ ነበረ ማለት ይቻላል። በንጉሱ ጊዜ በነገስታቱ ጊዜም እኔ ልግዛ፣ እኔ ላስከብር አንዱ ላይ ዘምቶ ሊሆን ይችላል። አንዱ ላይ ለማስከበር ብዙ ነገሮችን አድርጎ ሊሆን ይችላል። ህዝብ ከህዝብ ጋር ግን ከፍቅር ከመተሳሰብና ከአንድነት የዘለለ ሌላ የቁርሾና የግጭት ታሪክ የለው። ይህንን መረዳት የማይችሉ ኃይሎች ተፈጥሯል ኢትዮጵያ ውስጥ። እነዚህ ደግሞ ትልቁ ለብልጽግና የጥፋት ዓላማ ላይ
እርሾም ሆኖ አገልግለዋል። በዋናነት ፈረስ ጋሪ ሆኖም አገልግለዋል። ለዚህ ደግሞ ብልጽግና ከስተቱ እንዳይመረም በዛ በእኩይ ዓላማው እንዲሰክርም አድርገዋል። የጀግና ጀግና እንዲሰማም አድርገዋል። እነዚህ ኃይሎች ጭምር አብይ አህመድን እና የአብይ አህመድ ፓርቲ ላይ የተሰገሰጉ ኃይሎችንም ጭምር ያሰከሩት በትግራይ በኩል እገሌ የሚባል ፓርቲ ማየት አንፈልግም። ለምሳሌ ህወሓት የኢትዮጵያ ህዝብ አይደለም የሚወክለው፣ የትግራይ ህዝብ ነው። የትግራይ ህዝብ ህወሓት ይወክለኛል ካለ ከህወሓት ጋር መነጋገር ግዴታ ነው። ይሄ ውዴታ አይደለም፣ ግዴታ ነው። የኦሮሞ ህዝብ ኦነግን ወክላለሁ ካለ መብቱ ነው። ኦነግ ጋር መነጋገር ግዴታ ነው። የኦሮሞ ህዝብ አይ ብልጽግና ነው የሚሻለኝ ካለ ብልጽግናንም ካለ ከብልጽግና ጋር መነጋገር ግዴታ ነው። የአማራ ህዝብ ፋኖ ነው የሚወክለኝ ካለ ከፋኖ ጋር መነጋገር ግድ ነው። የአማራ ብልጽግና ነው የሚወክለኝ ካለ ከሱ ጋር መነጋገር ግድ ነው። ያዛ ህዝብ የሰጠው ድምጽ የሰጠው ውክልና ያንን የህዝቡን ወክሎ ውክልና ተቀብሎ ስልጣን ተቀብሎ የመጣው የፖለቲካ ኃይል ጋር ሁሉ መነጋገር ብሔራዊ ግዴታ ነው፣ የዜግነት ግዴታ ነው። ይህንን መገንዘብ የሚችል የኢትዮጵያ ፖለቲካ ኃይል ሊኖር ይገባል። አሁን ያለው የፖለቲካ ኤሊት ግን ይህን አይቀበልም። ግማሹ በደርግ ጊዜ የደርግ ስርዓት ሲፈርስ በዛ ተፈራርሶ ተፈነካክቶ የቀረ ፍላጭና ቁራሽ አሳሰብ ይዞ ቂም በቀል እና በልቡ ቂም ቋጥሮ ያንን ቂም ለማወራረድ የሚሯሯጥ እኩይ ዓላማ ይዞ የራሱን ቂም ለመበቃቀል የሚሯሯጥ የጥፋት ኃይል ነው ያለ እንጂ የኢትዮጵያን አንድነት ለመመለስ የሚመክር የለም። ከኦነግ ጋር እንዳትነጋገር፣ ከትግራይ ጋር እንዳትነጋገር የሚል የድንቁርና ጫፍ እንዴት ተፈጠረ በዚህ ዘመን ብለን ብናየው የኢትዮጵያውያን ዝምታ እነዚህን እብደት አስክሯቸዋል። እነዚህ የልብ ልብ እንዲሰማቸው አድርገዋል። ጤናማው የኢትዮጵያ ማህበረሰብ፣ ጤናማው የፖለቲካ ኃይል ዝም ማለቱ፣ ፈርቶ አንገቱን ደፍቶ ዝም ማለቱ ለነዚህ እኩይ ዓላማ ይዞ ያበዱ የጥፋት ኃይሎችን የልብ ልብ እንዲሰማቸውና በጥፋታቸውም እንዲያውም የጀግና ጀግና ታሪክ እና ዶክመንተሪ ፊልም አዘጋጀን ብሎ ጭራሽ ህዝብ ላይ እስከሚሳለቁ ድረስ የደረሰው የኢትዮጵያውያን ዝምታና የነዚህን የትግል ችልተኝነት ነው። በአንድነት መታገል ያስፈልጋል ነው እያልን ያለን። መቼም ላገው ህዝብ ሊወክል የሚችለው ፓርቲ ወይም ደግሞ ሊወክል የሚችለው የፖለቲካን ኃይል መምረጥ የሚችለው ያገው ህዝብ ነው። የትግራይን ፖለቲካ ሊወክል የሚችለው የትግራይ ህዝብ ነው እንጂ የሚመርጠው የትግራይ ህዝብ ነው እንጂ የሚያስተዳድረው የሚበጀውን የሚመርጠው የአማራ ፖለቲካ፣ የአገው ፖለቲካ ወይ የኦሮሞ ፖለቲካ ስለ ትግራይ ያገባው። የአማራ ፖለቲካ ላይ ያለን የአማራ ህዝብ ነው ሊወክለው የሚችለው። ስለ አማራ ፖለቲካ ማን ይምራው ማን አያምራው፣ የኦሮሞ ፖለቲካን፣ የአፋር ፖለቲካ፣ የአገው ፖለቲካ፣ የትግራይ ፖለቲካ ብሎ አይመለከተውም። ስለዚህ ማሰብ ያለብን ትግራይ በተጋሩ የተወከለን ኃይል መቀበል ግዴታ ነው። ከዚህ ጋር መነጋገር ግዴታ ነው። ውዴታ አይደለም፣ ምርጫ አይደለም፣ ግዴታ ነው እያልኩ ያለሁት። የአማራ ህዝብ ጋር ከወከለው ጋር መነጋገር ግዴታ ነው፣ ውዴታ አይደለም። ከኦሮሞ ኃይል ጋር ከወከለው ጋር መነጋገር ግዴታ ነው፣ ውዴታ አይደለም። ከአፋር ኃይል ጋር ሊወክለው የሚችለው ኃይል ጋር መነጋገር ግዴታ ነው። ህዝብ እስከወከለ ድረስ አስተሳሰቡና አይዲዮሎጂውና የፖለቲካ አቋሙ እንኳን ቢጥምህም ባይጥምህም የዛን ህዝብ ድምፅ አክብረ የዛን ህዝብ ውክልና ተቀብለ መነጋገርና ቀጣይ ለጋራ አብሮነት፣ ለጋራ ህልውና፣ ሀገራዊ አንድነት ላይ አብረን እንዴት እንቀጥል የሚለውን ለመምከር ይሄ በየብሔሩ ሊወክል የሚችለው የፖለቲካ ኃይል ጋር ቁጭ ብሎ በጠረጴዛ ዙሪያ መነጋገር ግዴታ ነው። ይህን ማድረግ ካልቻል አገር እንደ አገር አትቀጥልም ነው።
ይህ ብቻ አይደለም። በቃ አንቀጽ 39 አለ። ከፈለገች ትግራይ ትገንጠል። ትግራይ ስትገነጠል ኢትዮጵያ አትቀጥልም። 4 ነጥብ። እስካሁን ድረስ ተጋሩ እንገነጠላለን የሚል የትግራይ የፖለቲካ ኃይል በአደባባይ የለም፣ በፕሮግራምም የለም። ህጋዊ ጥያቄ አድርጎ አጽድቆ ሀገር ለመሆን ብሎ የተንቀሳቀሰ ኃይል እስካሁን የለም። ይህንን የሚፈጥሩት ግን ኢትዮጵያኒስትነት ብሎ የሚያምኑ ራሳቸው ግን ራሳቸው ኢትዮጵያን ለማፍረስ ጉድጓድ ሲቆፍሩ የሚውሉ የጥፋት ኃይሎች አፍራሽ ከድሮ ስርዓት ፍርሽራሽና የዛ አስተሳሰብ ተሸካሚዎች ናቸው። እንደዚህ የሚሉት ትግራይ ስትገነጠል ኢትዮጵያ ኢትዮጵያ ሆና አትቀጥልም። ይህን መራር እውነት ማወቅ ያስፈልጋል። ትግራይ ስትገነጠል ዝም ብሎ ትግራይ አሁን እንደ የብልጽግና የማህበራዊ ሚዲያ ምንሻ ይሄ ሚኒስትሪ ሚዲያ ላይ የሚያራግበው ኮልኮሌ የሚያወራውን የሚቀበል የኢትዮጵያ የፖለቲካ ኃይል ይኖራል ብዬ አላምንም። ምክንያቱም ብዙ ምሁራን አሉ፣ ብዙ ተንታኞች አሉ፣ ብዙ በሳሎች አሉ። አንድ ሰው ማር እያደለ የነበረውን ሰው ማር በእጅህ የያዝከውን ይዘህ ውጣልኝ ብትለው ነው የሚሻለው ወይስ ማሩን ባለበት አብረ ፍትሃዊ ክፍፍል አድርገን በፍትሃዊነት እንጠቀም ብትል ነው የሚሻለው? ማር ያለበት ጋን ላይ እጁን ከከተተ የጨበጥከውን ይዘህ ብጣ ብትለው የጨበጠው ብቻ ሳይሆን በዚህም ማዕት ማር ነው ይዞ የሚወጣው። በእጁ የጨበጠው ብቻ አይደለም ማር ይዞት የሚሄደው፣ ያልተጨበጠው በእጁ ጭብጥ ውስጥ ያልገባ በጎን እዚህ እጅ ላይ በሙሉ የነበረውን በሙሉ ማር ስንት ማር ይዞ ይሄዳል? 2-3 ኪሎ ማር ከጭብጡ ውጪ ይዞ መሄድ ይችላል። ይሄ ማለት ምን ማለት ነው? ኢትዮጵያ ውስጥ አንድ ክልል ሲገነጠል ዝም ብሎ ብቻውን ብቻ ያለችው አስተዳደር ወይ ደግሞ ያለች ከዚህ ብቻ ነው ከዚህ ምላሽ ነው ያንተ ሂድ በቃ ብለህ የምትሰጠው አይነት አይደለም። እንደዛ የሚባል የለም። እዛ ክልል ውስጥ ያለው ብቻ ሳይሆን ከክልሉ ውጭም ሊነካካ እንደሚችል ማቆሚያ የሌለው እንደሆነ እንድታውቁ ይገባል። በውል ተነጋግረ አገር ለመሆንም በብሔራዊ አንድነት ለመቀጠልም ላለመቀጠልም አብረስ ካልመከርክ ድረስ በጉልበት ገፋፍተህ ልከህ ከዚህ ምላሽ ድንበር ነው ከዚህ ምላሽ አትሄድም ማለት አትችልም፣ አይቻልም። እንደዛ የሚቻል ቢሆን ኖሮማ ከኤርትራ ጋር የነበረው ድንበር እስካሁን ድረስ አያወዛገብም ነበር። ስለዚህ የኢትዮጵያ አንድነት እንዲቀጥል ከተፈለገ ሁሉም ኢትዮጵያውያን እያንዳንዳችን መከራውን በጋራ ችግሩንም በጋራ መጋፈጥ ያስፈልጋል። ጥብቅና መቆም ያስፈልጋል። አንዱ ብሔር ለአንዱ ብሔር፣ አንዱ ጎሳ ለአንዱ ጎሳ ማሳደድና ስም ማጥፋት ማቆም መቻል አለበት። ታርጌትሊ ለኢትዮጵያዊነት እንድንኖር ከሆነ ትግራዋይ በትግራዋይነቱ ተደራጅቶ በትግራይ ፖለቲካ ላይ እጅ አግብቼ ካላቦካሁ የሚል እብሪት ውስጥ ያለ ኃይል አገር ሊያፈርስ ካልሆነ በስተቀር ሊሳካ አይችልም። ከአማራ ፖለቲካ ላይ ገብቼ ካላቦካሁ፣ የአገው ፖለቲካን እኔ ካላቦካሁ፣ የትግራይ ፖለቲካን እኔ ካላቦካሁ፣ የኦሮሞ ፖለቲካን እኔ ካላቦካሁ ብሎ ነገር የለም። ይሄ አፍራሽ አስተሳሰብ ነው፣ የፋሽስቶች ነው፣ ፋሽዝም። ይህንን አስተሳሰብ ነው መወጋት ያለብን። ይህን አስተሳሰብ ነው ታግለን ማስተካከል ማረም ያለብን። ይህንን ካላረምነ አገር ሆነን ልንቀጥል አንችልም። የኢትዮጵያ የፖለቲካ ኃይሎች መረዳት ያለባቸው በዚህ ልክ ነው። ሌላኛው
ሰሜን ኢትዮጵያ ምናምን ሰሜኖች መጡ ምናምን እያለ የኦሮሞ የፖለቲካ ኤሊቶች እያራገቡት ነው። ሚኒስትሪ ሚዲያው፣ ማህበራዊ ሚዲያው በቃ አሁን የተረኛ ኦሮሞ ነው። የኦሮሞ ስልጣን እንግዲህ 50 ዓመት 100 ዓመት ኦሮሞ ነው መግዛት ያለበት። ስለዚህ በቃ ኦሮሞ ለመግዛት ደግሞ አማራን ይዞ በቃ አማራና ኦሮሞ አንድ ከሆኑ ሌላው እዳው ገብስ ነው አይነት የፖለቲካ ወከባ አለ፣ ፉከራ አለ፣ ሽለላ አለ። ይሄን ተውት። ይሄ 50 ዓመት አይደለም 5 ዓመት አያስቀጥልም። ይህ አስተሳሰብ የትም አያደርስም። ጭምር ነገም እንዳንዛመድ የሚያደርግ የጥፋት አስተሳሰብ መሆኑን መረዳት ያስፈልጋል። ሰሜን ኢትዮጵያ ሲባል በቃ ደግሞ ሌላው ኃይል ደግሞ በቃ አማራና ትግራይ ብቻ አንድ ከሆነ ሌላው ብሔር እዳው ገብስ ነው አይነት ደግሞ አስተሳሰብ አለ። ይህም ራሱ ለሰሜን ኢትዮጵያ አይበጅም። ሰሜን ኢትዮጵያ አማራና ትግራይ ብቻ የሚመስለው ሌላው ግን አገውን፣ ቅማንትም፣ የከሚሴ ኦሮሞንም፣ አርጎባውንም እነዚህም በሙሉ አፋሩንም እነዚህ ሁሉ ከቁጥር ውጭ አድርጎ ፖለቲካ ላይም ወታደራዊ ቁመናችንም ፖለቲካዊ ቁመናችንም ተጽዕኖ መፍጠር የምንችለው በህዝብ ብዛትም እኛ ነን የሚል አይነት እብሪትም አለ። ይሄም ተገቢ አይደለም። ይሄም የጥፋት ኃይል ነው፣ የጥፋት አስተሳሰብ ነው። በሰሜን ኢትዮጵያ ላይ አገው እንዳለ አገው እኩል ድርሻ እንዳለው የሰሜን ፖለቲካ ላይ የኢትዮጵያ ፖለቲካ ላይም እኩል ድርሻ እንዳለው የአገው ፖለቲካን መረዳት ያስፈልጋል። በሰሜን ፖለቲካ ላይ አማራና ትግሬ በሚል ብቻውን ያላሳተፈ፣ ቅማንትን ያላሳተፈ፣ አርጎባን ያላሳተፈ፣ የኦሮሞ ከሚሴን ያላሳተፈ የሰሜን ኢትዮጵያ ፖለቲካ የሚባል ሊኖር አይችልም። አፋርን ያላሳተፈ ይሄ ሲሪየስሊ እየመረረህም ቢሆን መቀበል ያለበት ግዴታ ነው። ይሄ እየመረረህም ቢሆን ሌላው የአማራ ክልል በሚመለከት የአማራ ክልል ተብሎ የአማራ ህዝብ አይባልም። የአማራ ክልል ውስጥ የሚኖረን ህዝብ ለመጥቀስ ወይም ደግሞ የዛን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳዮችን ለመናገር የአማራ ክልል ውስጥ የሚኖርን እንደ አማራ የመቁጠር አባዜ ሊቆም ይገባል። በአማራ ክልል የምንኖር አማራ ያልሆነ አለን እያለ ነው። ይህንን ሁሉም ፖለቲከኛ ሊያውቅ ይገባል። አማራ ክልል የሚኖር የአማራ ክልል ህዝብ ይቻላል። የአማራ ህዝብ ካልክ ግን በአማራ ክልል ውስጥ ነጥለህ አማራውን ነው የምትጠራው ማለት ነው። የአማራ ክልል ህዝብ ማለት አገውም፣ ቅማንቱም፣ አርጎባውም፣ የኦሮሞ ከሚሴው ነው ያለው። ራሱ አማራ ስትል ግን አገውን ሳታካት፣ ቅማንትን ሳታካት፣ የከሚሴን ኦሮሞ የአርጎባን ማህበረሰብ ሳታካት ነው። እነሱን ለይተህ ነው እየጠራህ ያለው። የአገውን መስዋዕትነት፣ የአገውን ጭፍጨፋ፣ የአገውን ሞት የአማራ ህዝብ እያሉ መጥራት ወንጀል ነው። በስማችን ጥሩ ስማችን ነገደ አገው ዘብሔረ አገው ከዛጉዌ ዘር ሐረጋችን ከዛጉዌ የሚመዘዝ ነው። የነ ቅዱስ ላሊበላ ዘሮች ነን። የነ ቅዱስ የምርሃና ዘር ነን። የነ ቅዱስ ናኩቶ ለአብ ዘር ነን። የነ መርሃ ተክለ ሃይማኖት ልጆች ነን። እኛ የመርሃ ተክለ ሃይማኖት ልጆች ነን። የመራራ ልጆች ነን። እወቁ። በነገራችን ላይ ሳታውቁ ቀርታችሁ ሳይሆን እንድንጠፋ ስለምትፈልጉ ነው። እውቅና ላለመስጠት ፈልጋችሁ ነው። ኤኒዌይ ግን አገው ሲባል አገው በአማራ ክልል የሚኖር ግን አማራ ያልሆነ ነው። በቃ ይሄን መረዳት ያስፈልጋል። ስለዚህ ቀጣይ ለሚኖረው የፖለቲካ ውክልናም የአማራ ክልል ከተባለ አማራ ህዝብ በሚል ብቻ አማራ ክልልን አይወክልም። የአማራ ህዝብ ፖለቲካዊ ተወካዮች የአማራ ክልልን አይወክሉም። ይሄ ሁሉም ፖለቲከኛ፣ ሁሉም የኢትዮጵያ ብሔር ብሔረሰቦች መረዳት ያለባቸው ናቸው። ስለዚህ አገው በአገውነቱ ህጋዊ አሰራርን ተከትለን
የራሳችን አስተዳደር መስርተን የራሳችን የክልል መንግስት መስርተን ከሌሎች ወንድም ህዝቦች ጋር የጋራ የፖለቲካም የኢኮኖሚም ትብብር የምንፈጥርበት ጊዜ ይኖራል። እስከዛው ላይ ግን የምናደርገው ትግል ላይ ግን እውቅና መስጠት ተገቢ ይመስለኛል። ከዚህ ላይ እስከዛውም በክልሉ የምንኖር አገዎች በአማራ ክልል የምንኖር አማራ ያልሆነ ማህበረሰቦች እንዳለን ማመን በራሱ አንድ ነገር ስለሆነ በዚህ ልክ እንድትገነዘቡ ለማለት ፈልጌ ነው። አጠቃላይ እንግዲህ የሀገራዊ ሁኔታ በዚህ ቢቃኝ የሚል እምነት አለኝ። አመሰግናለሁ።